ራሽያ በዩክሬን ዋና ከተማ ኪየቭ በፈጸመችው ተከታታይ የባሊስቲክ ሚሳኤል ጥቃት አንድ ሰው ሲገደል ቢያንስ 14 ሰዎች መቁሰላቸውን የዩክሬን ባለስልጣናት አስታውቀዋል። ምሽቱን በተሰነዘረው ጥቃት በክልሉ የሚገኙ በርካታ ቦታዎችም ተመትተዋል። በዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ የራሽያ በሙሉ ወረራ ከተጀመረበት ጊዜ አንስቶ ኪየቭ ላይ ከተፈጸሙት እጅግ ግዙፍ የባሊስቲክ ጥቃቶች አንዱ ነው ሲሉ ገልጸውታል። የዩክሬን ጦር በበኩሉ የአገሪቱ የአየር መከላከያ ስርዓት ከተሰነዘሩት 41 ሚሳኤሎች ውስጥ 18ቱን ያህል መቶ መጣሉን አስታውቋል። ስርዓቱ 108 ድሮኖችን መጥለፉንም አሳውቋል። በሌላ በኩል ዩክሬን ራሽያ ላይ ጥቃት መፈጸሟን ቀጥላለች። የዩክሬን ጦር እንደሚናገረው ከሆነ በጥቁር ባህር የሚገኙ ሁለት የራሽያ ነዳጅ ጫኝ መርከቦች በድሮን ተመትተዋል። የራሽያ ደቡብ ገዥ በበኩላቸው የኢንዱስትሪ ፓርክ ውስጥ በተፈጸመው የድሮን ጥቃት እሳት መነሳቱን ተናግረዋል። የዩክሬን አየር ኃይል እንደገለጸው በመዲናዋ ኪየቭ የተሰነዘሩት ጥቃቶች ካንደርና ሃይፐርሶኒክ ዚርኮን ሚሳኤሎች እንዲሁም 125 ድሮኖችን ጨምሮ በተለያዩ የራሽያ የጦር መሳሪያዎች ስርዓቶች የተፈጸሙ ናቸው። በከተማዋ የሚገኙ አንድ ሱፐርማርኬትና የተማሪ ማደሪያን ጨምሮ የመኖሪያና የመኖሪያ ያልሆኑ ህንፃዎች ጉዳት እንደደረሰባቸው ተናግረዋል። እነዚህ ጥቃቶች የተፈጸሙት ዩክሬን ንብረታቸውን በራሽያ ትልቁ የኦንላይን መደብር የሆነው ዌልድብሪስ የሆኑ የሁለት መጋዘኖች ከተመቱ በኋላ ነው። በዚህም ጥቃት 8 ሰዎች የተገደሉ ሲሆን ከፍተኛ እሳትም ተነስተዋል። የኢራን ጠቅላይ መሪ ሙጅታባ ካማሪ አሜሪካ ጊዜያዊ የተኩስ አቁም ስምምነቱን በተደጋጋሚ መጣሷ ፕሬዝዳንት ዶናልድ ትራምፕ የማዋጋ የለሽ እንደሆነ የሚያሳይ ነው። አሜሪካና እስራኤል ጥቃት የተገደሉት አባታቸውን ተክተው ስልጣኑን ከተቆጣጠሩት አንስቶ እስካሁን በይፋ ያልታዩ ጠቅላይ መሪው ይህንን ያሉት በጽሁፍ ባወጡት መግለጫ ነበረ። አሜሪካ ግጭቱን ለማባባስ ትፈልጋለች በማለት የከሰሱት ሙጅታባ ካማሪ ኢራን ለዋሽንግተን የማይረሳ ትምህርት እንዳዘጋጀችላት ገልጸዋል። አሜሪካና ኢራን ጦርነቱ የሚቋጭ የመጨረሻ ድርድር እንዲያደርጉ በር የሚከፍት የመግባቢያ ስምምነት የተፈራረሙት ሰኔ ላይ ነበረ። በአሜሪካ በኩል የፈረሙት ፕሬዝዳንት ትራምፕ ሲሆኑ ፕሬዝዳንት ሙሱድ ደግሞ ኢራንን ወክለው ፊርማቸውን አኑረዋል። ይሁን እንጂ በሳምንታት ልዩነት የሁለቱ ሀገር ግጭት አገርሽቷል። ፕሬዝዳንት ትራምፕም ባለፈው ሳምንት ረቡዕ ጊዜያዊ ስምምነት አብቅቷል ብለዋል። አሜሪካ ስምምነቱን በተደጋጋሚ መጣሷን በማንሳት የከሰሱት የኢራኑ ጠቅላይ መሪ ይህም አንድ መሰረታዊ እውነት አሳይተዋል። የአሜሪካ ፕሬዝዳንት ፊርማ ሙሉ በሙሉ ዋጋ የለሽና ታማኝነት የጎደለውን ብለውታል። አሁን የአሜሪካ ጠላት ግጭቱን ለማባባስ እየፈለገ ነው። ለዚህም ከፍተኛ ዋጋና ተጨማሪ ውርደት ያጋጥመዋል። የተከበረችው ሀገር ኢራን የሬዚስታንስ ግንባር የማይረሳ ትምህርት እንዳዘጋጁላት ሊያውቅ ይገባል ሲሉም በቴሌቪዥን በተነበበው መግለጫ አስጠንቅቀዋል።